ሰላም እንዴት ናችሁ? በጣም ተለምዶ አንድ መረጃ አቀብላችኋለሁ ማለት ነው። ምንድነው? ከዚህ በፊት ወይንም ከጥር 23 ጀምሮ ፌስታል መያዝም ሆነ መጠቀም ወይንም ከውጭ ማስገባት ማከማቸትም ሆነ መሸጥ በሕግ ያስቀጣል ወይንም የገንዘብ መቀጫ አለው ብዬ ነግራችሁ ነበር። ይሁንና አሁን አንዳንድ የግንዛቤ ክፍተቶች አሉ። ይህ ምንድነው? በህብረተሰቡ ዘንድ ፌስታል የተከለከለው ከአንድ ጊዜ በላይ ጥቅም ላይ የማይውሉ ፌስታሎች ናቸው የሚል አንዳንድ ግንዛቤዎች አሉ ማለት ነው። እኚህ ስስ ፌስታሎች ናቸው የተከለከሉት እንጂ ከዛ በላይ ያሉ ወፈር ያሉት ወይንም ከአንድ ጊዜ በላይ ጥቅም ላይ የሚውሉ አንዴ ለሁለቴ ለሶስቴ ለአራት ጊዜ ጥቅም ላይ የሚውሉ ፌስታሎች አልተከለከሉም የሚሉ አንዳንድ መረጃዎች ወይንም የግንዛቤ ክፍተቶች አሉ። ይሁንና የአካባቢ ጥበቃ ሚኒስቴር በተደጋጋሚ መግለጫዎች እየወጣ ነው በተለያዩ ሚዲያዎች ላይ ማለት ነው። ይህ ምንድነው? ማንኛውም ፌስታል ወይንም ማንኛውም የፕላስቲክ ከረጢት ከስስ ፌስታል በላይ የሚያሉ ወፋፍራም ላስቲኮችም ሆኑ ሌላ በተለያየ ከእቃ መያዣ ውጪ የሚያገለግሉ የእንጀራ ፌስታል ሊሆን ይችላል። አንዳንድ እንደዚህ ለፓርቲሽን አንዳንድ ነገሮች ለመከለል የምንጠቀምባቸው ማንኛውም የፌስታል ዘሮች ጥቅም ላይ መዋል የለባቸውም ነው እያለ ያለው። ይሄ ምንድነው? ዋናው ኮንሰፕቱ ምንድነው? ይሄ የፌስታል ዘር በስባሽ ማቴሪያል አይደለም ወይንም ለረጅም ዓመታት ሳይበሰብስ የአፈር ውስጥ የመቆየት ቴንደንሲ የሚኖረው የአፈር ለምነትን ይቀንሳል እና በዛ ላይ ቱቦዎችን ይዘጋል። ይሄን ኮንሰፕቱ ዋናው ኮንሰፕቱ ይሄ ነው እና ፌስታል መጠቀም የማይቻልበት ዋናው ዓላማው ይሄ ስለሆነ ያው የግንዛቤ ክፍተቶች በዚህ መጠቃት አለባቸው እና ከስስ ፌስታል በላይ የሚያሉ ፌስታሎች በቃ ማንኛውም ፌስታሎች የተከለከሉ ናቸው እና ህብረተሰቡ ይሄንን ግንዛቤ ወስዶ ከቅጣት ራሱን እንዲያድን እና ህጉንም እንዲያከብር የሚል መግለጫ በተደጋጋሚ እየወጣ ነው ማለት ነው። ይህን ይመስላል። ስለዚህ ማናቸውም የፌስታል ዘሮች ከአንድ ጊዜም ሆነ ከዛ በላይ ጥቅም ላይ የሚውሉ ፌስታሎች የተከለከሉ ናቸው ማለት ነው። ይህን ይመስላል። በተረፈ ከዚህ በፊት ስለ ዲቪ ሎተሪ ቪዲዮ ሰርቼ ነበረ እንደተከለከለ ነግራችሁ ነበር። አሁንም ምንም አይነት መረጃ አልወጣም። ስለዚህ መረጃ ሲወጣ አቅርብላችኋለሁ ማለት። ስለዚህ አሁንም ዲቪ ሎተሪ እንደታገደ ነው ማለት ነው። ይህን ይመስላል። ሼር፣ ፎሎ እና ላይክ አድርጉት። ባባይ